መርካቶ እቃ ለመግዛት ላሰባችሁ ጥቆማ ክፍል 9 3 ዋና ዋና ቦታዎች። ሶስተኛ የተለያዩ የልብስ ስፌት ማሽኖች የምታገኙበት ቦታ እንግዲህ ራጉኤል ቤተክርስቲያን ፊት ለፊት አዲስ አበባ የገበያ ማዕከል የሚባል አለ። እዛ ሄዳችሁ ሶስተኛ ወይም ደግሞ አራተኛ ፎቅ ላይ የምትፈልጉትን የስፌት ማሽን መግዛት ትችላላችሁ። ሌሎች ቦታዎችም አሉ፣ ነገር ግን በብዛት እዛ ጋር ብዙ ስላየው ማለት ነው ሄዳችሁ መግዛት ትችላላችሁ። በሁለተኛ ደረጃ ደግሞ የሴቶች የፋሽን ጫማዎችን የምታገኙበት አንድ ቦታ እጠቁማችኋለሁ። ይህ ቦታም እንግዲህ ከዱባይ ተራ ህንፃ አለፍ እንዳላችሁ መሀል የገበያ አዳራሽ ቁጥር 1 የሚባል ቦታ አለ። እዛ ሄዳችሁ የምትፈልጉትን የሴቶች ጫማ መግዛት ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሌሎች እንድጠቁማችሁ የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። አንደኛ ደረጃ የምነግራችሁ እንግዲህ የተለያዩ የመንፈሳዊ አገልግሎት የሚውሉ መንፈሳዊ መጽሐፎችን፣ ከበሮ፣ ጸናጽል፣ የተለያዩ አልባሳት እንዲሁም ደግሞ የጧፍ ክሮችን በጠየቃችሁኝ መሰረት እነግራችኋለሁ ማለት ነው። ይህን የምታገኙት እንግዲህ መርካቶ ራጉኤል ቤተክርስቲያን መግቢያው አካባቢ ሙሉ በመደዳ ተቀምጠው ያሉት ሱቆች አሉ። ስለዚህ እዛ ሄዳችሁ የምትፈልጉትን ረከስ ባለ ወይም ደግሞ በቅናሽ ዋጋ መግዛት ትችላላችሁ።